السلام عليكم ورحمة الله وبركاته. كنتي تبارك سلام نجوا الحمد لله سلام نيدانا نين ليزاچو نانته يا الله سلام تعال እናንተ ላይ ይሁን እያልኩኝ የዛሬው ፕሮግራም ጀምራለሁ። ሁላችሁም የቻናሌ ተከታታዮች ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ማን ናችሁ? ሰላም ናችሁ? አልሐምዱሊላህ መጣው አልተመቻቸልኝም ለዛ ነው የጠፋሁት እና እንዴት ናችሁ? ሰላም ናችሁ አይደለ? ወደ ዛሬ ትምህርታችን ከመግባቴ በፊት ወደዛ ከመሄዴ በፊት ትላንትና የተማርነውን እስቲ የሚያስታውሰው ካለ ንገሩን። እስቲ ታስታውሳላችሁ? ትላንትና የተማርነው ትምህርት እንድታስታውሱ እፈልጋለሁ፣ እንድናስታውስ እፈልጋለሁ ማለት ነው። እና በተረፈ ደግሞ ያው እንዳንረሳ ይጠቅመናል ማለት ነው ኢንሻአላህ። ስለዚህ ትላንትና የተማርነው ስለ ኢድጋም ነበር ባለፈው የተማርነው። ትላንትና ደግሞ ኢድጋም ብላጉና ተምረን ነበር። ኢድጋም ብላጉና ስንት ፊደሎች እንዳለው እሱን ተነጋግረን ነበር። ስለሱ አውርተን ነበር እና ዛሬ ደግሞ ኢድጋም በጉና ማለት ነው። ይቅርታ ኢድጋም በጉና ጉና ያለውን ኢድጋም ነው ትላንትና የተማርነው። ዛሬ ደግሞ ኢንሻአላህ ተዓላ ብላጉና ኢድጋም ብላጉና ነው የምናየው እና ኢንሻአላህ እስቲ ከትላንትናው ትምህርት ኢድጋም ብላጉና ኢድጋም በጉና አራት ፊደሎች እንዳላቸው ተምረን ነበር። አራቱም የንሙ ያ ኑን ሚም ዋው እነዚህ ናቸው ማለት ነው። እነዚህ አራቶቹ ኢድጋም በጉና ፊደሎች ናቸው። ዛሬ ደግሞ ኢድጋም ብላጉና ነው የምንማረው ኢንሻአላህ ተዓላ። በማስታወሻ ይዛችሁ ይጠቅማችኋል ለጀማሪዎች ነው የሚጠቅመው ማለት ነው። ለዚህ በሚገባችሁ መልክ ያወራው ነው እንጂ ማስተንተን አላስተነተንኩም። ብዙ ናቸው ኢድጋሞቹ ራሱ ብዙ ቦታ ይከፈላል። ለወደፊት ነው እሱን ሲደርሱበት ይሄንን ከዚች ከጀምሮ እቺን ከያዛችሁ ከዛ በኋላ በቀጥለው ራሱ ይሄ ማለት ያላችሁ ራሳችሁ ትቀጥላላችሁ ማለት ነው። ለመማር ኢድጋም متقاربين متجانسين የሚባሉ አሉ። ኢድጋም በጉና ኢድጋም ብላጉና የተለያየ ትርጉም ያለው ማለት ነው። ስለዚህ ይሄንን እንድታውቁ ነው የምፈልገው። ዛሬ ደግሞ ኢድጋም ብላጉና ሁለት ፊደል ብቻ ነው ያለው። ሁለት ፊደል ብቻ ነው ኢድጋም ብላጉና። እሱም ምንድነው? አላም ወራ። እነዚህ ሁለት ናቸው ማለት ነው። አንደኛ አላም፣ ሁለተኛ አራ። እነዚህ ሁለት ፊደሎች ናቸው ማለት ነው። ዛሬ ኢድጋም ብላጉና والإدغام لا بد أن يكون في كلمتين. كولت كلمة إدغام يمجنيو، فإذا كان في كلمة واحدة فلا تدغم. ولت كلمة كان هنا عندي كلمة كهون إدغام هنا يجري. لذي ولت كلمة نو إدغام يمجنيو معلنا إن شاء الله تعالى. لمثال الدنيا كان هي عندي كلمة اسمها إدغام اللون زيكا. ሌላው ምሳሌ ቡንያኑን የሚለው ቡንያኑን መርሱስ ይመላል አይደለ? ቁርአን ውስጥ ቡንያኑን የሚለው እዚህ ጋር አይደለም፣ ኢድጋም መሆን አይችልም። ሲንዋኑን የሚለው ይሄም ኢድጋም መሆን አይችልም። ቂንዋኑን አያችሁ አይደለ? ቂንዋኑን ማለት አንችልም ማለት ነው። ምክንያቱም ሁለት ከሊማ ቢሆን ኑሮ ኢድጋም ይሆን ነበር። ስለዚህ ምንድነው የሚሆነው እዚህ ጋር? ያኒ ኢድጋም መሆን አይችልም። نون إظهار متون على زجا. واستثنى من الإدغام بغنة إدغام النون الساكنة في الواو في قوله تعالى ياسين القرآن الحكيم، وفي قوله تعالى نون والقلم هم كسوة تعالى.
ኢንሻአላህ ኢድጋም በغير ጉና ነው ዛሬ ሌላ ፕሮሰስ ውስጥ አልገባም ኢድጋም ብላ ጉና ማለት ምንድነው ምን ማለት ነው እንዴት ነው ኢድጋም ብላ ጉና ማለት የምለው ዛሬ እስቲ ኢድጋም ብላ ጉና هو ياتي بعد النون الساكنه او التنوين لام او راء كانون الساكنه قتلوا او كتنوين قتلوا تنوين دمو تمرنا ባለፈው تنوين من አይነት تنوين የሚባለው ምንድነው فتحتين كسرتين ضمتين እነዚህ ናቸው ማለት ነው تنوين ማለት እነዚህ አሁን ሶሪ تنوين ማለት تنوين ይሄ فتحه ነው አይደለ ይሄ ደግሞ كسራ ነው ለዚህ ደግሞ ضمه እነዚህ ናቸው تنوين የሚባሉት ማለት ነው تنوين የሚባሉት እነዚህ ናቸው فتحتين كسرتين ضمتين እነዚህ ናቸው تنوين የሚባሉት አሁን ከተንዊን ቀጥሎ ወይም ደግሞ ከኑን ሳኪና ቀጥሎ ምንድነው የሚመጣው ላም ወይም ራ ከመጣ ምንድነው የሚሆነው ኢድጋም ብላ ጉና የሌለው ኢድጋም ነው የሚሆነው ማለት ነው ጉና የሌለው ኢድጋም ويسمى هذا النوع ادغاما كاملا ሙሉ ኢድጋም ነው የሚባለው ምንም ጉድለት የሌለው ናቅስ ያልሆነ ኢድጋም ነው የሚባለው ማለት ነው ይሄ ገባችሁ አይደል ይሄ በላምና በራ የሚመጣው ኢድጋም የምናገኘው ኢድጋም ምንድነው የሚባለው ኢድጋም ካምል ለምን ምንም ናቅስ ያልሆነም ማለት ነው ለምሳሌ የላምን ምሳሌ ልስጣችሁ የላምን ምሳሌ ሲሰጣችሁ ማለት ነው ምሳሌ ولكن لا يعلمون እኛ ያለነው ኑን ሳኪናና ተንዊን ላይ ነን እንዳትረሱ አሁን ኑን ሳኪናና ተንዊን ከላምና ከሐርፍ الراء ጋር ሲገናኙ ምንድነው የሚሆኑት የምለው ነው ምንድነው የሚሆኑት ادغام كامل ነው የሚሆኑት ለምሳሌ ولكن لا يعلم ولكن لا شوف እዚህ ጋር አሁን ኑን ሳኪና ናት ይሄ አሁን ላም ሸድ ነው ولكن لا يعلمون የምለው እኛ መሐል ሸድ እዚች ጋር ነው እኛ የምንፈልጋት ቦታ እዚች ጋር ነው ولكن لا يعلمون አሁን እዚህ ጋር ኢድጋም ሆኗል ማለት ነው እቺ ኑን ምንድነው ወደችው ተደገመችው ማለት ነው ላም ውስጥ ማለት ነው ላም ውስጥ ኢድጋም ሆና ተገኘች ለምን ይሄ ላም ከሁሩፍ الادغام አንዱ ምንድነው ላም ነው ማለት ነው ولكن لا يعلمون ولكن ነበር መሰረቷ ولكن ነበር ግን ادغام ستو ምንድነው ولكن لا يعلمون لازم نقرأ ማለት ነው ادغام كامل ይባላል ጉና የለም ገባችሁ እሺ የላም ምሳሌ ይሄ ይመስላል ወደ ራ حرف الراء ስንሄድ من ربك የምለውን እንውሰድ من ربك እዚህ ጋር ሸዳለ ራ እዚህ ጋር ኑን ሳኪና ናት من ربك ስንል መሰረቷ ምን ነበር ምን የምለው ነበር መሰረቷ ማለት ነው من ربك ነበር ስለዚህ ራ ምንድነው ከኑን ሳኪና ምን መጣ ራ حرف الراء ስለመጣ ምንድነው የሚሆነው ይሄ ادغام كامل ነው የሚሆነው من ربك ነው من አንለም من ربك ነው የምንለው ስለዚህ ኢንሻአላህ ተዓላ ادغام ብላጉና ሁለት ፊደል አለው ፊደሎቹ ምንድናቸው እነሱ አላም ወራ የዛሬ ትምህርት ይበቃናል ኢንሻአላህ ነገ ደግሞ በሌላ ትምህርት እስከምንገናኝ ድረስ ዳና ሁኑልኝ ሰላም አለይኩም ወራህመቱላሂ ወበረካቱ